ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት አስቺ ነኝ እና ዛሬ አዲስ ሀሳብ ይዤላችሁ ወደፊታችሁ መጥቻለሁ። አንድ ትልቅ አይዲያ አለኝ። አንዳንድ በጣም ስነ ምግባር እያበላሹ ስላሉ ወንድሞቻችን ኦር ስለ ወንድም አገልጋዮቻችን አንድ ሀሳብ አለኝ። ማለት ምንድነው ሀሳባችሁ? ምንድነው እናንተ ማለት በቃ ምንድነው? አሁን ቪዲዮ እያስደገፋችሁ በማህበራዊ ሚዲያ ላይ የምትፖስቷቸው ነገሮች ህዝብ ምን እንዲያደርጉ ነው? ህዝብን እንዲያንጹ ነው? ከእግዚአብሔር መንግስት እንዲወጡ ነው? ምን ይሁኑ ነው ህዝቡ የምትሉት? ማለት ወይንም ጌታን እስከዛሬ ሳስቀብልና ሳድናቸው የነበርኩት ህዝብ ለምን ወደ ኋላ አልተመለሰ? ለምን በአካል አደረገም ነው? እንደዛም ከሆነ ግልጽ አድርጉት። የምትፈስቷቸው ቪዲዮዎች፣ ፎቶዎች የሚመቹ አይደሉም። ራቁት ፎቶ አለ፣ ጂም ቤት፣ የተለያየ ጂም ቤት ገብተን በቃ የምንጨማለቅባቸው። እኛ እኮ ጂም ቤት ለመግባት የተጠራን ሰዎች አይደለም። ጂም ቤት ብትገባ እንኳን ግባ፣ ነገር ግን ገብተህ ለራስህ ለአካላዊ እንቅስቃሴ ስፖርትን ስራ። የሰራኸውን ቪዲዮ ታዲያ ማስተገብ በሚዲያ ላይ ማድረግ ምንድን ነው ፋይዳው? ምንድን ነው የሚፈይደው? እስኪ ንገረኝ፣ ምንድን ነው የሚፈይደው? ለማይፈይድ ነገር ህዝብን የማይጠቅም አንተ የምታስተምረው ወይም የምታስተላልፈው ፖስት የምታደርግለትን ሰው የማይጠቅመው ነገር ለምንድን ነው ፖስት የምታደርገው? ይህንን ጠቅሞን ከተገኘ እሳይ ፖስት አድርግልን። የማይጠቅመን ነገር ፖስተ ራስንም ከምታስመታ ህዝቡንም ወደ ሌላ መንገድ ከምትመራ ህዝቡን ሌላ ነገር የምትመራ ነገር ፖስትክ ማለት ሁል ጊዜ እየወረድክ እንደሆነ ወቅ እየወረድክ ነው። ጀስት ወዴትም አትደርስም፣ እየወረድክ ነው። ስለዚህ በአጽንኦት እናገራለሁ፣ የምትፖስቱትን ነገር በኃላፊነት ፖስቱት። ኃላፊነት የጎደለበት ፖስት አንተን ነው የሚያወርደው፣ ማንንም አይወርድም። ኃላፊነት የሌለበት ፖስት አንተን ነው የሚያወርደው፣ ከሰው አይምሮ ነው የሚያወርደው። በስድብ የፈመሳችሁ ሰዎች በስድብ የፈመሳችሁ የትም አትደርሱም። የስድብ መንፈስ አንተን የት እንደሚያደርስ እናያለን።